ሰላም ውድ የቻናል ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ደግሞ ክፍል 19 የሆነውን የቋንቋ ትምህርት ይዤላችሁ መጥቻለሁ። ከዚህ ቋንቋ ትምህርትም ብዙ እንደምትማሩበት እርግጠኛ ነኝ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። እንዲሁም ደግሞ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች ደግሞ ያስተምራል ብላችሁ ካሰባችሁ ደግሞ ሼር ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ ድረስ መልካም ቆይታ። ሲርባ ቱርቴ ስትዘፍን ነበር። ሲርባ ቱርቴ ስትዘፍን ነበር። አቻ ቱሬ ስንበላ ነበር። አቻ ቱሬ ስንበላ ነበር። ራፋ ቱረን ሲተኙ ነበር። ራፋ ቱረን ሲተኙ ነበር። ክፍላ ቱርቴ ስትስቂ ወይም ስትስቅ ነበር። ክፍላ ቱርቴ ስትስቂ ወይም ስትስቅ ነበር። ኮልፋ ቱርተን ስትስቁ ነበር። ኮልፋ ቱርተን ስትስቁ ነበር። በሬሳ ቱሬ ሲጽፍ ነበር። በሬሳ ቱሬ ሲጽፍ ነበር። በሬሳ ቱርቴ ስትጽፍ ነበር። በሬሳ ቱርቴ ስትጽፍ ነበር። በሬሳ ቱሬ ስንጽፍ ነበር። በሬሳ ቱሬ ስንጽፍ ነበር። በሬሳ ቱረን ሲጽፉ ነበር። በሬሳ ቱረን ሲጽፉ ነበር። በሬሳ ቱርተን ስትጽፉ ነበር። በሬሳ ቱርተን ስትጽፉ ነበር። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። እንደወደዳችሁት አንጠራጠርም። በቀጣይ ደግሞ ለእናንተ አሪፍ ብለን ያሰብነው ተከታታይ የሆኑ ትምህርት ክፍሎችን ይዘን የምንመጣ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ቻናል እንግዲህ ከቋንቋ በተጨማሪም ወቅታዊ የሆኑ የማቴሪያል ኮስቶችን ይዘን እየመጣን ነው። በዚህ የማቴሪያል ኮስቶች ውስጥ የሚካተቱት እንግዲህ አንድ ቤት ለመስራት አንድ የፈለግነውን ዲዛይን ለመስራት የሚያስፈልጉ ከእውቀት ጀምሮ ምን ያስፈልገናል፣ አሰሪ ቤት ስናሰራ ምን ያስፈልገናል፣ ምን ያክል ብር ያስፈልገናል፣ ምን ያክል ቦታ ያስፈልገናል፣ ሙሉ መረጃውን ይዘን የምንመጣ ይሆናል። ይህን ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለሌሎች ሰዎች ደግሞ ሼር ማድረጋችሁን እንዲሁም ሀሳብ አስተያየት ካላችሁ እታች ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም እንድትሆኑ እመኝላችኋለሁ። መልካም ጊዜ